ግን ደግሞ እናንተ ላይ ምን አየሁኝ? አብርሃም ደህና ሆኖ መጥቶ ጥርጣሬ ውስጥ አላችሁ ብሎ እኔን ጥርጣሬ ውስጥ ሲያስገባኝ ለምን ዝም አላችሁ? ይሄንን ነገር ቁጭ ብዬ በደንብ ነው በቃ ያሰብኩት ማለት ይቻላል። ቆም ብለህ ካሰብከው ቡዜም አንተም የኔ እጅ እንዳሌለበት ከናንተ እኩል እየለፋው ነበረ ለአብርሃም ጤንነት። አብርሃም ደግሞ ተጎድቶ አብርሃም ታሞ እኔ ነኝ ከማንም በላይ እየተጎዳው የነበረውና ለምን ዝም አላችሁ? አንተ ለአብርሃም ለማስረዳት ከብዶ ነው ወይስ እንዴት ነው? አንተ 100% እኔ ላይ ኮንፊደንስ ኖሮ ማውራት ትችላለህ። ምክንያቱም እኔ በጣም እየተጎዳው እንደነበረ ታውቃለህ። ብራ ነበረ ከሱ ጋር እና አንዳንድ ነገሮች እየተውኩት ወይ ደግሞ አንቺን ክፉ ሰርተሻል ወይ ደግሞ አንቺን ሌላ ነገር ሰርተሻል ብዬ እኔ አንቺን በፍጹም እንደዚህ ማውራትም አልችልም። ሲጀመር ላውራም አልችልም። ምክንያቱም አውቃለሁ ከኛ ጋር ምን ያህል እየደከምሽ እንደነበረ በእኛ ምክንያት እንግዲያው በአብርሽ እንደዚህ መሆኑ ምክንያት ሆስፒታል እንደገባሽ አውቃለሁ፣ እንደተጎዳሽም አውቃለሁ። ገብቶሻል? ይሄንን ነገር ሁሉ እያወኩኝ አንቺ ላይ መጥፎ ነገር መደምደም ወይ ደግሞ መጥፎ ትሰራለች ብዬ አንቺ ላይ መለጠፍ ለኔ ይሄ እንደ አንድ ሰው አግባብ አይደለም። ሰላም ውድና የተከበራችሁኝ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ተመልሼ ወደ እናንተ ስመጣ እንዴት ነው እናንተ በጣም በሰፊ ማውራትና በጣም እናንተ በሰፊ ማግኘት ብዙ ማወራችሁ ብዙ ማወጋችሁ ነገሮች አሉ። ግን ደግሞ ዛሬ በጣም የብሶ ጥያቄ የሆነ ነገር አለ። እንደገና ደግሞ ከብሶ በላይም ደግሞ እኔ ባለ ጉዳዩ በአብርሃም ጉዳይ በጣም እየተፈጠረ ያለው ነገር አይታችኋል። ዴይ ቱ ዴይ እየተፈጠረ ያለው ነገር አይታችኋል። እስቲል የኔ ንጽህናም እኔ ንጹህ መሆኔን ተረድታችኋል ብዬ አስባለሁና ግን ደግሞ በጣም ጭንቅላቴ ላይ ጥያቄ እየፈጠረብኝ ያሉት ነገሮች አሉ። አብርሃም እንደዚህ ለመታመሙ አሁን እግዚአብሔር ይመስገን ደህና ነው። ብዙዎቻችሁ ስትጨነቁ ለነበራችሁት ስለ አብርሃም ጤንነት ብዙዎቻችሁ እያሰባችሁና እየተጨነቃችሁ ነበር። ግን ዛሬ ላይ እግዚአብሔር ይመስገን ደህና ነው። ደህና ከመሆኑ በላይ ደግሞ ምን አይነት ሁኔታ ውስጥ እንዳለን ታውቃላችሁ። እሱ ደግሞ ምንድነው አብርሃም አሁንም እኔን የመጠርጠር አይነት ነገር አሳይቶኛል። ምክንያቱም እኔ አብርሃም ደህና ከሆነ በኋላ ለብዙ ነገሮች ይቅርታ ጠይቆኝ ወደ እኔ ይመጣል ብዬ ነበር ያሰብኩት። እኔ አሁን አብርሃም ላይ ለመፍረድ ሳይሆን እሱን ለማስረዳት ብዙ ርቀት ሄጃለሁ። ግን ደግሞ የአብርሃም ቤተሰቦች ያ ማለት ቡዜን ዴቭንም ይመለከታል። እኔ ከነሱ ጋር በጣም ስንከራተት ነበረ። ለአብርሃም ጤንነት በጣም ስሰቃይና እንዳልኳችሁ ነው አብርሃም በመታመሙ ዋና ተጠያቂው እነሱ ናቸው። ግን ደግሞ አብርሃም በመታመሙ በጣም ዋጋ እየከፈለ የነበረው አንደኛ አብርሃም ነው፣ ሁለተኛ ቤተሰቦች ናቸው። ከቤተሰቦቹ ቀጥሎ ግን እኔ ነኝ ብዙ ነገር ያጣሁት፣ እኔ ነኝ ብዙ መስዋዕትነት የከፈልኩት፣ እኔ በጣም ብዙ አልቅሻለሁ። አብርሃም በመታመሙ ምንም ደስተኛ አልነበርኩም። ህይወቴን ጠልቼው ነበረ። ብዙ መስመር ሄጃለሁ። እያንዳንዱ ስቴፕ ከቤተሰቦቹ ጋር ነበርኩ ማለት ደግሞ ዴቭንና ቡዜን ማለት ነውና እየተፈጠረ ያለውን ነገር ቆም ብዬ ሳስበው ዴቭም ሆነ ቡዜ እኔ ንጹህ መሆኔን በደንብ ለአብርሃም ለምን እንደማይነግሩት አላውቅም። ዛሬ ቡዜ ማግኘት አልቻልኩም። ደውዬላታለሁ። ግን ደግሞ ዴቭን ነው ዛሬ ማግኘት የቻልኩትና መጠየቅ ፈልጋለሁኝ ለምን ዝም አለ? ምክንያቱም ከማንምና ከምንም በላይ ስለኔ ንጽህና መናገር ያለባቸው ራሱ ዴቭና ቡዜ ነበሩ። አየኋት ቡዜንም አብርሃምን ሰፊ ታይም ላይ የምታገኝበት ታይም ነውና እኔ ንጹህ መሆኔን እኔ ከነሱ እኩል መንከራተቴን እኔ በአብርሃም መታመን ብዙ ስቃይ ማየቴን ለምን ዴቭ እንዳልነገረችው ግራ ገብቶኛል። እስቲ የኔ ንጹህ አለመሆን ወይም ደግሞ ሄርሜላ ዋሽታለች የኔ እውነት አበዛባችሁና አንዳንድ ሰዎች መቀበል ሲከብዳችሁ ሄርሜላ ከዚህ በፊት ህይወት ነበራት፣ ለአብርሃም ዋሽተዋለች፣ ወልዳለች፣ የልጅ እናት ነበረች። ምንም አትሉት ነገር የለም። እኔ ምንም የምክደውም ነገር የለም። እንግዲህ በግድ ወልደሽ ነበረ፣ በግድ የልጅ እናት ነሽ፣ 2 ልጅ አለሽ፣ 3 ልጅ አለሽ፣ ልጆችን አበዛችሁት። እኔ በረከት ቢኖረኝና ልጅ ቢኖረኝ ደስተኛ ነኝ። ግን ደግሞ የለኝም፣ ልጅም ትዳርም ከዚህ በፊት የለኝም። እኔም በዚህ ልክ ውሸታም ለማድረግ እኔም በዚህ ልክ ስሜን ለማጥፋት ይሄን ያህል ርቀት መሄድ የለባችሁም። ምንድነው የሚያስመስለው? አንድ ንጹህ ሰውን የሆነ ጉድፍ ለማውጣት ይመስላል ሁኔታችሁ ማለት ነውና ሄርሜላ ከዚህ በፊት ትዳር አላት፣ ከአብርሽ በፊት ዋሽተዋለች፣ ደብቀዋለች። የ2 ልጆች እናት ናት። አይደለሁም በግድ ነው እንዴ? እኔ ምንም ህይወት የለኝም፣ እኔ ምንም ልጅም የለኝም። በግድ ነው እንግዲህ ነገሩን መቀበል የማትፈልጉ ነው ይመስሉትና ይሄ አንዳንድ ጊዜ በጣም ስለተደጋገመብኝ ነው ይሄን ሐሳብ ያነሳሁት። ዛሬ ግን ዴቭን ዋናው የጠራሁበት ምክንያት ለምን ዝም አለ? ወይስ እሱ ያሰበው ነገር አለ? የጠረጠረው ነገር አለ ወይ? ወንድሙ የማሳመን ከፍተኛ ቻንስ ያለው እሱ ነው። ምክንያቱም ወንድሙ በታመመ ሰዓት ከጎን የነበረው ዴቭ ነው። ለምን ዝም እንዳለ በደንብ መጠየቅ ፈልጋለሁ። ምክንያቱም እንዳልኳችሁ ነው እኔ በጣም አብርሃምን ለማሳመን ብዙ ርቀት እየሄድኩ ነው። ግን ደግሞ ዴቭና ቡዜ ዝምታቸው ለምንድን ነው? ይሄን ነገር ደግሞ ያው ማወቅ ፈልጋለሁ። ዴቭን መጥቷል። በስትክክል ነው መጠየቅ ፈልጋለሁ። ምክንያቱም ጭንቅላቴ ላይ የፈጠሩብኝ ነገሮች ስላሉ ነው።
ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም ነው። እግዚአብሔር ይመስገን። ተጠፋፋን። አዎ ትንሽ ተጠፋፋን ሰሞኑን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያቻኩሽ ስታሪኝ እኮ ምን ተፈጠረ ብዬ ያው ዴቭ ከቀን ወደ ቀን ነገሮች እየተባባሱ ከቀን ወደ ቀን ነገሮች በአብርሃም ጉዳይ እንልጠራ የምችለው ያው ሌላ ነገር እኔ እናንተ የሚያገናኘን ነገር የለም። ቤተሰባዊነታችንም ሆነ ልናወራ የምንችለውም በአብርሽ ጉዳይ ነው። ግን ደግሞ በጣም ብዙ ጥያቄዎች አብርሽ ከታመመ በኋላና ከዳነ በኋላ እኔ በራሴ በኩል በጣም ብዙ ጥያቄዎች አሉኝ። ይሄን ደግሞ ስጠይቀህ ዴቭ በሌላ መንገድ እንድትረዳብኝ አልፈልግም። ለምን እንደዚህ ያለችኝ ምናምን እንድትለኝ አልፈልግም። ክፉም እንዳትረዳብኝ። ምክንያቱም እኔ በጣም ብዙ ጊዜ ያው አብርሽ በታመመ ታይም ላይ ብዙ ነገሮችን አሳልፈናል። እሱ ሲታመም ብዙ መስመራችን አልፈን አንተም እንደ ቤተሰብ እንደ ወንድም መባል የሌለብህን ብዙ ነገሮች ተብለሃል በአብርሃም ጉዳይ። ካንተም በኋላ ደግሞ ከናንተ ቀጥሎ ደግሞ እኔም በጣም ብዙ ነገር ተብያለሁ አብርሃም በታመመ ሰዓትና ይሄን ነገር አንደርስታንድ አድርጋል ብዬ አስባለሁ። አብርሃም ደግሞ ታሞ ድኖ ከመጣ በኋላ በጣም ትልቅ ጥንቅላት የፈጠረብኝ ነገር ስላለ ነው። ድኖ ከመጣ በኋላ ለኔ መታመም ሁላችሁም ተጠያቂ ናችሁ ብሎ ነበረ። ለዛ ነገር ደግሞ ከሁላችንም ደግሞ በላይ ሩታና ሄርሜላ ሁለታችሁም ሞር ተጠያቂ ናችሁ ብሎ ፎከስኛ ላይ ተደርጎ ነበረ። እኔ በቻልኩት አቅም አብርሃምን ለመታመሙ እኔ ተጠያቂ እንዳልሆንኩኝ በጣም በብዙ መንገድ ላስረዳው ሞክሬያለሁ። ግን ደግሞ አብርሃም እንደታመመ እና ደግሞ የታመመ ሰዓት ላይ እኔ ከናንተ ጋር ብዙ ነገሮችን አሳልፌያለሁ፣ ለፍቻለሁ። ከናንተ ጋር በጣም ብዙ ነገሮችን አሳልፌያለሁ። እሱ እንዲታመም እስቲ እኔ ነኝ ትልቁን ዋጋ የከፈልኩት ብዬ አስባለሁ። ምክንያቱም ከሀገር ይዤው ባልወጣ ነው ይሄን ያህልም ደረጃ ላይ ላይደርስ ይችላል። ዛሬ ቆሞ ላያወራም ይችል ነበረ። እኔ ተደፍሬ ከሀገር ይዤው ስወጣ ደህና ሆኖ መጣ። ግን ደግሞ እናንተ ላይ ምን አየሁኝ? አብርሃም ደህና ሆኖ መጥቶ ጥርጣሬ ውስጥ አላችሁ ብሎ እኔን ጥርጣሬ ውስጥ ሲያስገባኝ ለምን ዝም አላችሁ? ይሄን ነገር ቁጭ ብዬ በደንብ ነው በቃ ያሰብኩት ማለት ይችላል። ቆም ብለህ ካሰብከው ቡዜም አንተም የኔ እጅ እንዳሌለበት ከናንተ ኩል እየለፋው ነበረ ለአብርሃም ጤንነት። አብርሃም ደግሞ ተጎድቶ አብርሃም ታሞ እኔ ነኝ ከማንም በላይ እየተጎዳው የነበረውና ለምን ዝም አላችሁ? አንተ ለአብርሃም ለማስረዳት ከብዶ ነው ወይስ እንዴት ነው? አንተ 100% እኔ ላይ ኮንፊደንስ ኖሮ ማውራት ትችላለህ። ምክንያቱም እኔ በጣም እየተጎዳው እንደነበረ ታውቃለህ። እኔ ለአብርሃም ብዙ ነገሮችን ደህና እንዲሆን እየሞከርኩ እንደነበረ ታውቃለህ። እና ለምን ዝም አልክ? ዴቭም ቡዜም አብርሃም ሲታመም እኔ ምንም እጄ እንደሌለ ማስረዳት ትችል ነበረ ለአብርሃም ማለት ነው። በጣም ብዙ ታይም ታገኘዋለህ፣ ሰፊ ታይሙን አብርሃምን ታገኘዋለህና ለምን ዝም አልክ? ወይስ እኔን ጠርጥረኸኝ ነው? ማለት ይወጣው ብለክ አሁን ጤነኛ ነው እሱ ይወጣው፣ እሱ ኃላፊነቱን ነገር መውሰድ ይችላል፣ የፈለገውን ነገር ማድረግ ይችላል ማለት ትችላለህ ዴቭ። ግን ደግሞ አንተ በበኩልክ የምታውቀውን እውነታ ለምን ለአብርሃም ማስረዳት ከበደ? ወይስ እኔንም ትጠረጥረኛለህ አብርሃም በመታመሙ? እኔ በጣም ግራ ስለገባኝ ነው ዴቭ። ዝምታችሁ በጣም ጨንቆኛል። ቡዜም እንደዛው አየዋት፣ ነገሮችን እያስተዋልኩ ነው ያለሁት። ለምን ዝም አላችሁ? ወይስ እኔ ከናንተ እኩል አልተሰቃየሁም? እኔ ከናንተ እኩል ከቤተሰብ እኩል አልለፋሁም? አብርሃም እኔ ታሞ እኔ ደስተኛ ነበርኩኝ። ከምን አንፃር ተረድተኸው ነው ይሄን ነገር ልትመልስልኝ ትችላለህ ዴቭ? ጥያቄ ስለፈጠረብኝ ነው። ለጥያቄሽ ይሄንንም ደግሞ ለመጠየቅ እኔን ስለጠራሽኝ አመሰግናለሁ። ማለት ይሄንን በራሱ ይሄንን አንቺ እኔ ጋር መጥተሽ ወይ ደግሞ እኔን ለመጠየቅ ራሱ እኔ ጋር ደውለሽ እንግዲህ እኛን ለማናገር እንደዚህ ማሰብሽ አንድ ትልቅነትሽን አስተዋይነትሽን ያሳያልና በዚህ አመሰግናለሁ። በአብርሽ ጉዳይ እንግዲህ ብዙ ጊዜ ብዙ ነገር አላወራንም። ገባሽ አይደለም? ከዳነ በኋላ በቃ ትኩረታችን መጀመሪያ የነበረው እሱ ላይ ነበረ። በሱ ነገር እየተጨነቅን ነበር። እውነታ ነው። ቤተሰብም ብዙ ማለት የሌለባቸው ነገር እንግዲህ እኔ ምን አይነት ሰው መሰልኩሽ? አንዳንድ ነገሮችን በዝምታ ማለፍ የምወድ ሰው ነኝ። ገባሽ? ቤተሰብ እንኳን እንግዲህ የሚከታተሉ ሚዲያ ላይ የሚከታተሉ ቤተሰቦች እንኳን ብዙ ነገር አሉ። እንግዲህ መባል የሌለበት ማውራት የሌለባቸውን ማለት የሌለባቸውን ስም መለጠፍ የሌለባቸውን እየለጠፉ አንቺም ላይ ቢሆን እኔም ላይ ሁሉም ላይ በቃ ብቻ ብዙ ነገር አሉ። ግን ምንድነው አንዳንድ ጊዜ ያልፋል በሚል ትተያለሽ ነገርን። ገብቶሻል? በቃ ይሄ ነው እንደዚህ ተፈጠረ፣ እሺ እንደዚህ ያላችሁ እሺ ብለሽ ነገሩ በቃ ዝም ብለሽ ታልፊያለሽ። ምክንያቱም ይተዋል ብለሽ ስለምታምኚ። አሁን አንዳንድ ጊዜ ምን አለ ሄርሜ፣ ሰው በወረደ ቁጥር አንቺም ከዛ ሰው ጋር እኩል የምትወርጂ ከሆነ ልክ አይደለም። ገብቶሻል አይደለም? እኔ
ሰው መጥፎ አስተሳሰብ አሰበ ብዬ እኔ መጥፎ አስተሳሰብ ማሰብ ከሆነ እኔም ከነሱ አንዱ ሆንኩኝ ማለት ነው። አንቺም ልክ ሰው መጥፎ ሰራ ብለሽ ወይ ደግሞ መጥፎ አሰበ ብለሽ መጥፎ ምሰሪ መጥፎ መታስቢ ከሆነ አንቺም ልክ እንደዛ ሰው መጥፎ ሆነሽ ማለት ነው። ስለዚህ አንቺ ከዛ ሰው የምትበልጭበት ምክንያት ምንድነው? አንድ በዝምታ ማለፍ ነው። አንድ ደግሞ ተገቢውን ትክክለኛውን መልስ ለዛ ሰው መስጠት ነው አስፈላጊው ነገር። ይሄ ለቤተሰብ መልስ እንዲሆን ስለምፈልግ ነው ይሄንን ያልኩበት። ሐሳቡን ስላነሳሽልኝ በጣም ደስ ስላለኝ ማለት ነው። በሁለተኛ ደረጃ አንቺ የጠየቅሽውን ጥያቄ ሙሉ በሙሉ ልክ ነሽ ሄርሚ። እንግዲያው እኔ ያወኩሽ ባብርሽ የመጣ ነው ገብቶሻል። እኔ አንቺን ያወኩት ባብርሽ ምክንያት ነው። ለአብርሽ እንግዲያው መልካም አስተሳሰብ ስላለሽ በመልካም እሱን ስለቀረብሽው ከጅምርም ጀምሮ እንግዲያው እኔ ባብርሽ መንገድ ነው ያወኩሽ። ካወኩሽ ጀምሮ ደግሞ አንቺ በመጥፎ መንገድ እኔ አንቺን አላየውሽም ወይ ደግሞ መጥፎ ነገር ስትሰሪ አላየሁኝም። ተረዳሽኝ አይደለም? ነገር ግን በቀደም እንግዲህ ተገናኝተን ነበር። መቼስ የረሳሽ አይመስለኝም አብርሽ እኔም አንቺ እንዳን ሆነን ተገናኝተን ነበር። አብርሽ እንግዲህ እንደዛ ሲል አንዳንድ ነገር ምን አለ መሰለሽ፣ አሁን አብርሽ እግዚአብሔር ይመስገን ወደ ጤንነቱ ተመልሷል። ደህና ሆኗል። በራሱ ማውራት፣ በራሱ መተንፈስ ወይ ደግሞ በራሱ ነገሮችን ማመዛዘን ይችላል ብዬ አምናለሁ። እኔ አብርሽ ታናሽ ቢሆንም እንደ ታናሽ አይደለም አውቃለሁ። እኔ እና እሱ ማለት ትንሽ ብዙ ጋፕ እንዳለ ብዙ ርቀት እንዳለ በደንብ ነው ማውቀው። ገባሽ? ግን እንደዛውም ቢሆን አብርሽ የትንሽ ትልቅ ነው እንጂ የሆነ ትንሽ ነው የምንለው አይነት ነገር አይደለም። እና በራሱ ብዙ ነገር ማሰብ በራሱ ብዙ ነገር ማገናዘብ የሚችል ስለሆነ አንዳንድ ነገሮች ለሱ አሳልፍ የተኩትም ለዛ ነው። ቢያንስ እሱ ነገሮችን አገናዝቦ ነገሮችን አጣርቶ አንቺን መጠየቅ ካለበት በግልም አግኝቶ ሊሆን ይችላል፣ ከሌላ ሰውም አግኝቶሽ ሊሆን ይችላል። በስነ ስርዓት አግኝቶ ትክክለኛውን ጥያቄ የሚፈልገውን ጥያቄ ለአንቺ ጠይቆ ምላሽ ማግኘት ይችላል ብዬ ስላመንኩኝ ለዛም ነው አንደኛ ዝም ያልኩት። ሁለተኛ ደግሞ ከዚህ በፊት እንግዲያው ተገናኝተን አብርሽ በቃ ሄርሜላ እኔ ካወቅኳት ጀምሮ እኔ ያገኘኋት ባንተ ምክንያት ነው። እኔ ካወቅኳት ጀምሮ ምንም አይነት ክፉ ነገር ወይ ደግሞ ምንም አይነት መጥፎ ነገር አላየውባት ብዬ እሱን ማለት ያለብኝን አልኩት። በጊዜው ደግሞ በቃ እኔ እና እሷ እናውራ አለ። እንግዲህ ማውራት ያለባችሁን አውርታችሁ ተለያያችሁ። ከዛ በኋላ ደግሞ ትንሽ እኔም ስራም ትንሽ አንዳንድ ስራዎች ክራውድድ ሆኖብኝ ከሱ ጋራም እንደዚህ በጣም ለመገናኘት አልቻልኩኝም። በአካል ነው የምልሽ። በስልክ ግን እንደዋወላለን ስላለው ስለ ጤንነቱ ስለምንም ያለ ሁኔታ እያወራን ነበረ ከሱ ጋራ እና አንዳንድ ነገሮች የተውኩት ወይ ደግሞ አንቺን ክፉ ሰርተሻል ወይ ደግሞ አንቺን ሌላ ነገር ሰርተሻል ብዬ እኔ አንቺን በፍጹም እንደዚህ ማውራትም አልችልም። ሲጀመር ላውራም አልችልም። ምክንያቱም አውቃለሁኝ ከኛ ጋራ ምን ያህል እየደከምሽ እንደነበረ በእኛ ምክንያት እንግዲያው በአብርሽ እንደዚህ መሆኑ ምክንያት ሆስፒታል እንደገባሽ አውቃለሁ፣ እንደተጎዳሽም አውቃለሁ። ገብቶሻል? ይሄንን ነገር ሁሉ እያወኩኝ አንቺ ላይ መጥፎ ነገር መደምደም ወይ ደግሞ መጥፎ ትሰራለች ብዬ አንቺ ላይ መለጠፍ ለኔ ይሄ እንደ አንድ ሰው አግባብ አይደለም። ተረዳሽኝ አይደለም? ይህንንም ደግሞ አንቺ ጥፋት አጥፍተሻልን ብዬ ደግሞ በፍጹም አንቺን ልወቅስም ላናገርሽም አልችልም። ኖርማል ደግሞ ጥፋት አጥፍተሽም ቢሆን የሆነ ነገር ትንሽ ያስተዋልኩት ነገር ቢሆን ራሱ እስከዛሬ ቁጭ አይደለም። ምክንያቱም በአብርሽ ምክንያት ብዙ ተጓዝን እኔና አንቺ ከቡዜ ጋር ሆነን እንግዲህ በአብርሽ ምክንያት ብዙ ያው አንዳንዴ ይሄ ቤተሰብነት መወለድ ቋንቋ ነው ይባላል አይደለም? የሆነ ቤተሰብነት የምትፈጥሪበት መንገድ አይጠፋም። እንግዲያው በአብርሽ ምክንያት የምንተዋወቅም ግን እንደ ቤተሰብ እያወራን ነበር በአብርሽ ጉዳይ አይደለም? አብርሽን ይዘሽው ስትሄጂ ወደ ሌላ ቦታ ምን ያው ሁሉም ነገር አብረን ነበር እያደረግን የነበረው። ስለዚህ ይሄንን ነገር ደግሞ እንደዚህ አይነት ነገር ሆኖ ቢሆን ወይ ደግሞ እንደዚህ አይነት ጥፋት አይምሮ ላይ ተሰምቶኝ ቢሆን እስከዛሬ ሳልጠየቅሽም አልቆይም ነበረ። እንደዚህም ብለው ደግሞ የሚያስቡ ሰዎች ካሉ እኔ የኔን ነው በግሌን አሁን ሄርሚ ዛሬ ልነግርሽ የምችለው የኔን የግሌን ሀሳብ ነው። ተረዳሽኝ አይደል? ወንድሜን ማስረዳት ባለብኝ መንገድ ለምን አላስረዳኸውም? ጥያቄ ሊፈጥርብሽ እውነት ነው፣ ሴት ልጅ ነሽ፣ ይፈጥርብሻል ጥያቄ። አብርሽ በእንግዲያው ከጎኑ ነበርሽ፣ በጉዳቱ ሰዓት ጥለሽው አልሄድሽም። እኔ ምን አገባኝ ብለሽ የሆነ ማለት እንግዲያው ወይ አላገባሽው ሚስቱ አይደለሽ፣ ግን በፍቅር ብቻ ስለምታውቂው ከኛ ጋር እንደዛ ስትንከራተቺ ያንን ነገር ያንን ማስቀምጥበት ቦታ እኔ ነኝ የማውቀው። ለኛ ከኛ ጋር እንዴት ዋጋ እንደከፈልሽ የማውቀው እኔ ነኝ። ገባሽ? ሰው ቤተሰብ ሌላውም ሰው ያሻውን ማለት ይችላል። ዛሬም ላይ ቢሆን የፈለገውን ማለት ይችላል። ቤተሰቦችም የፈለጉትን ማለት ይችላሉ። እኛን አይመለከተንም። አንቺ ግን ለኛ
መልካም ውለታ ውለሻልና በዛ ነገር እጅግ ነው ማመሰግነው። እንዳውም እንደዚህ ዛሬ በመጥራትሽ ራሱ የሆነ በቃ የልቤን እንዳወራ ራሱ ምክንያት ሆነሽኛል። በጣም ነው ማመሰግነው። ከወንድሜ ጋር ስለተንከራተልሽ እንደዛ ስለሆነሽ በጣም ነው ማመሰግነው። ምክንያቱም እኔ ሚኪም አግኝቶኝ ነበረ እና ሚኪም እያለ ነበር በቃ እህቴ እየተሰቃየች ነው፣ እህቴ እየተጎዳች ነው ምናምን በጣም ብዙ ነገር ማውራት ያለበት ነገር እያወራን ነበረ። ያንን ነገር ሳልረዳ ያንን ነገር ሳላስብ ቀርቼ በፍጹም አላውቅም። ነገር ግን እኔ አንቺን ጠርጥሬ እኔ አንቺን ምናምን እንደዛ አይደለም ሐሳቡ። አብርሽ በራሱ ነገሩ ተረዳሽኛ ሄርሚ። አሁን እኔ ሄርሜላ እኔ አብርሽ ባሁን ሰዓት እኔ ለቡዚም እያልኳት ነበር። እኔ አብርሽን ባሁን ሰዓት በቃ ና ወደዚህ ከሄርሚ ጋር በቃ ኑሮህን ኑር። እንደዛ ህፃን ልጅ አይደለም መቼስ ጎትተን እንደዚያ እናመጣውማ። በራሱ መወሰን ስለሚችል በራሱ ሁሉ ነገር አጣርቶ እንዲደርስበት ለዛም ያህል ነው ዝም ያልኩት። ዝም በማለቴ ወይ ደግሞ እስከዛሬ ለምን እንደዛ እየደከምኩኝ ለምን ከነሱ ጋር እንደዛ እየሮጥኩ ዝም ማለት አስከፍቶሽ ከሆነ ለዛ በጣም ይቅርታ። ገብቶሻል አይደለም? ግን እኔ አብርሽ በራሱ እንዲወሰን ምክንያቱም እኔ እንደ ትላንትና እንግዲያው መቼስ ከኤፍሬም ጋር ከሩታ ጋር ብዙ ነገር ውስጥ ገባን አይደለም? እናንተ ናችሁ አለን፣ ያንን አለን፣ ይሄንን አለን። አሁን ግን እኔ ወንድሜን እንኳን ኤፍሬምን እስከዛሬ አላገኘሁትም ነበረ። በቀደም አግኝቼ ያለው ነገር ምንድነው በቃ በግልጽ ንገረኝ ብዬ ከሱ ጋር ብዙ አወራን። እኔ በቃ ፈጣሪ ምስክሬ ነው ምንም የማውቀው ነገር የለም አለ። ተረዳሽኛ? መጀመሪያም በቃ ብዙ ነገር እኛ አለን ባሽ ይሄንን ደግሞ እያለኝ እኔ ወንድሜንም መጠርጠር አንቺንም መጠርጠር ሩታንም መጠርጠር እኔ አልችልም። ስለዛ ከዚህ ምንድነው የሚሻለው? አብርሽ ነፃነቱን ያውጣ። አብርሽ እኮ አሁን ነፃነቱን አጥቷል ዴቭ ደህና ነው። እኔ ደግሞ አሁን እያልኩ ያለሁት ሄርሜላ ንጹህ ናት፣ እነሱ የሆነ ነገር አድርገው ካልበላቸው አይደለም። ግን እኔ ስለ ራሴ ንጽህና በደንብ አድርገህ መናገር የምትችል ሰው ነህ። ምክንያቱም ከማንምና ከምንም በላይ አብርሃም በታመመ ሰዓት በጣም ብዙ ሰፊ ታይሞችን ከእናንተ ጋር የተገናኘሁበት ሰዓት የዛን ሰዓት ነው ብዬ አስባለሁ። ብዙ ስራዬን ትቼ ብዙ ነገሮችን ትቼ ስለማወደውና ስለማፈቅረው እስቲል እየገፋኝ እስቲል ብዙ ነገር እየተባልኩኝ ያንን ነገር ቢያንስ አንተ አሁን ላይ ሰፊ ታይሙን ከኛ በላይ እኔንም በደንብ ማግኘት አይፈልግም፣ ሩታንም በደንብ ማግኘት አይፈልግም። እንደዚህ አይነት ነገር ውስጥ የምቀላቀል ሰው አይደለሁም እንጂ እኔ ሄርሜላ ንጹህ ናት እነ ሩታ ናቸው እንደዛ ያደረጉ በላቸው አይደለም ልክ የፈለኩት። ምክንያቱም እሷም የልጁ እናት ናት፣ እያንገራገርኩ አይደለም። ግን ደግሞ እሱ ማወቅ ያለበትን ነገር ለሱ ትተዋለህ። ግን ደግሞ የኔ ንጽህና ወይም ደግሞ እኔ ንጹህ መሆኔን እኔ እሱ ላይ ምንም ነገር አለማድረጌን የኔ ጥርጣሬ ላይ እኔ ጋር ያስቀመጠውን ጥርጣሬ ይሄን መጠርጠር ያልነበረብህ ሰው ናት። እሷ እኮ ከኔ ጋር አንተ በታመምክ ሰዓት ከኛ ጋር ብዙ እየለፋች ነበረ ብለክ ለመናገር የከበደክ እኔ አሁን ዝም ስትል ጥያቄ ፈጥሮብኝ ነው። ምክንያቱም ሁለት ሀሳብ ነው እያሰብኩ የነበረው። አንደኛው የእውነት ዴቭን ቡዜ ምንን ጠርጥረውኝ ነው አብርሃም እንደጠረጠረኝ አልኩኝ። ሁለተኛ ደግሞ ምንድነው ሀሳብ ይመጣልኝ ምናልባት ይሄንን ነገር ለአብርሃም ስትነግረው ምናልባት ለኔ ያዳላክ አይነት ስሜት ሰው ላይ ወይም ደግሞ ዴቭ ለሄርሜላ አዳላ ተብሎ እንዳትጠላ እንዳትሰደብ መሰለኝ። ምክንያቱም አንተ የኔን ንጽህና ለአብርሃም ስትነግረው በእኔ በቃ እንዴት ነው የአብርሃምን ህይወት እሱ ነው እንደሚመርጥለት ለምን እንደዛ ሆነ ብለህ እንዳትሰደብ እንዳትወቀስም መሰለኝ። ግራ ገባኝ። ያ ማለት እንዴት ነው እኔ የኔን ንጽህና እንግዲህ ያላደረኩትን አይደለም ያደረኩትን ነገር ግን ቢያንስ አስረዳው ልልክ ፈልጌ ነው እንጂ በቃ ሁለት ሀሳብ ነው እያሰብኩ የነበረው። ምናልባት ለሄርሜላ አዳላ ሩታን ትቶ ወንድም አይደለ ወይ እንዴት የልጅናቱን ትቶ ለሄርሜላ አዳላ የሚባል ነገር ወቀሳን ፈርተህ ይሁን በቤተሰብ እንደዚህ አይነት ነገር ነው እስቲ እየተሰማኝ ያለው ነው። ዴቭ እንደዚህ አይነት ስሜት ደግሞ ካለ ማንም ሰው ልጅ ይወልዳል። የልጅ እናት ወይም ደግሞ የሆነ ነገር ስለሆነ ወይም ደግሞ እኔ ልጅ ስላልወለድኩኝ የሆነ ሰውን ቫልዩ ከፍ አድርጎ የሆነ ሰውን ቫልዩ ዝቅ ማድረግ አለበት ብዬ አላስብም። ምክንያቱም ስለወለደ ስላልወለደ ሳይሆን አንድ ሰው በስነ ምግባሩ ነው ስርዓትም ያለው የሚባለው በሚያደርገው ነገር ነው ሰው ልጅ ሊከበር የሚችለው እንጂ የወለደ ሁሉ ይከበራል ማለት አይደለም። ስለዚህ አንተ ለሄርሜላ አደላክ የሚባለው ነገር አስፈርቶ ነው ወይስ እኔ ግራ ገባኝ። የኔ ንጽህና እንዴት ለአብርሃም ብትነግረው ይከብድሃል? ከአንድ ቀን የሚያልፍ ነገር አልነበረም። ለከነሽ እኮ አንዳንዴ እንደዛ አይነት ስሜት እንዲሰማኝ ያደረገኝ እንዴት አሁን እኔ ለምን ተሰማሽ ማለት አልችልም። መጀመሪያም እያልኩኝ ነበር። እኔ በመጀመሪያ ደረጃ ያው እኔን በደንብ ስታውቂኝ በደንብ ትረጅኛለሽ ብዬ አስባለሁ። ተረዳሽኝ? እኔ ሰው እንትና እንደዚህ ያለ ለኔ ምንም ግድ አይደለም። ምክንያቱም እኔ እውነታን ነው የምፈልገው። እውነታውን ነው ደግሞ እያወራሁ ነው ያለሁት። እውነታ መስሎ የታየኝን ነው እያደረኩም ያለው። ገባሽ? እኔ እንትና እንደዚህ ያለ ወይ ሄርሜላን ከፍ ስላደረኩኝ እዚህ ጋር ሌላ ሰው ይጠላኛል፣ ወይ ሩታን ከፍ ስላደረኩኝ እዚህ ጋር ሌላ ሰንበዲ ይጠላኛል። እንደዛ ነገር ውስጥ አይደለሁም። እኔ እውነታውን ነገር ነው የማወራው። ልክ ካልሆንሽ ልክ አይደለሽም። ሩታ ልክ ካልሆንሽ ልክ አይደለችም።
ገብቶሻል አይደል? ሺህ ጊዜ የልጁ እናት ብትሆን ሺህ ጊዜ የልጁ እናት ብትሆን ጥፋት ካጠፋች አጥፍታለች ኦልሬዲ። አንቺም ደግሞ ጥፋት ካጠፋሽ አጥፍተሻል። ገባሽ? ግን እኔ እያልኩሽ ያለሁት እኔን ያላገኘሽኝ ደግሞ እኔ አብርሽን በፍጹም እንደዛ አይደለም። አብርሽ በራሱ እንዲወሰን በራሱ እንዲናገር ፈልጌ በራሱ አጣርቶ እንዲደርስበት ፈልጌ እንጂ ወይ ንጽህናሽን በስነ ስርዓት ቁጭ አድርጌ አብርሽ እንደዚህ ነው ያለው ነገር በቃ እንደዚህ ነው በፍጹም እንደዚህ ሊሆን አይችልም ብሎ መናገር ከብዶኝም አይደለም። እንግዲያው በቀደም አይተሻል በስነ ስርዓት አይ አብርሽ ልክ አይደለም በቀደም ብየዋለሁ። ከዛ በኋላ ግን ልጁ በጣም የሆነ ሲመስለኝ በጣም እንደተጨናነቀ አይነት ነገር ገብቶኛል። ገባሽ? አይምሮ በጣም ውስብስብ እንዳለበት። ስለዛ እንግዲያው እንደው ትንሽ ዝም ልበለው። አይሽ እኔ ታላቅ ነኝ አይደለም? እንደ ታላቅ ነገሮችን የሆነ ችኩልኩል ብዬ ነገር ማበላሸት አልፈልግም። እኔም የሆነ ነገር ቢፈጠርብኝ ለራሴ እንዲተውኝ እፈልጋለሁ። ያንን ነገር አጣርቼ ራሴ እስከምደርስበት ማለት ነው። ገባሽ? አሁን ግን ከዚህ በኋላ አንቺ እንደዚህ የሚያስጨንቅሽ ከሆነ አንቺ እንደዚህ በጣም አይምሮሽን ሌላ ሀሳብ እንድታስብ የሚያደርግ ከሆነ እኔ አብርሽን ማናገር ባለብኝ መንገድ አናግረዋለሁ። ተረዳሽኝ አይደለም? እኔ አንቺን ስለ አንቺ ንጽህና ሰው መቼስ ካወቅሹ በኋላ ነው ስለዛ ሰው ማውራት የምትችይው። እኔ ካወቅኩሽ በኋላ አንቺን ካወቅኩሽ ጀምሮ በእንደዚህ አይነት መንገድ ትመጫለሽ ብዬ ወይ ደግሞ ስለ አብርሽ መታመም እጅሽ አለበት ብሎ በድፍረት መናገር እኔ አልችልም። እኔ ምክንያቱም እኔ የምፈልገው ማለት ነው የሚቀጣ ካቋረጥ ቡቅ ይሄን የተሰማህን ስሜት ለአብርሃም እንድታስረዳልኝ ነው የምፈልገው። ምክንያቱም ጭራሽ መጥቶ አብርሃም ታሞ ነበር ረጅም ጊዜ 1 ወር ምናምን ያህል ታሞ ነበር። ወደ ደህንነቱ ሲመለስና ወደ ራሱ ወደ ቀልቡ ሲመለስ መጀመሪያ ከጀመረው ህይወት ነው መቀጠል ያለበት እንጂ ጭራሽ አሁንም ምርጫ ውስጥ ውድድር ውስጥ ገብቶ አንቺ ነሽ እንደዚህ ያርክሽኝ የሚባልበት ሁኔታ ውስጥ ይሆናል ብዬ አላስብም። አሁንም እንዳልኩ ነው እኔ ስለራሴ እኔ እንዴት ነው አሁን አብርሃም በታመመ ሰዓት እኔ ከናንተ ጎን ነበርኩኝ አይደል? አንተ እንደ ወንድም እኔም ደግሞ ፍቅረኛዬም ስለነበረ በዛ ሰዓት በቃ ብዙ ነገሮችን ለማድረግ እየሞከርኩ ነበር። እኔ አብርሃም በታመመ ሰዓት እኔ ከናንተ ጎን እንደሆንኩኝ እኔ ግን አሁን ላይ አብርሃም እኔን ሲወቅሰኝ ለምን ከጎኔ ልትሆኑ አልቻላችሁም? ቢያንስ ለምን ቡዜም ቢሆን በደንብ ይሰማታል። ከቡዜ የሚያልፍ ሰው አይደለም። አሁን በጤንነቱ ደና በሆነበት ታይም ላይ እሷ ቁጭ አድርጋ ብታወራው በስትክክል ከቡዜ የሚያልፍ ሰው አይደለም። ካንተ የሚያልፍ ሰው አይደለም። አብርሃም እህት ወንድሙን የሚያከብር ሰው ነው። በደንብ ሰውን የሚያዳምጥ ሰው ነው። ብዙ ሰዎችን የሚረዳ ብዙ ሰዎችን ሀሳብ መቀበል የሚፈልግ ሰው ነውና የእናንተ ሀሳብ ትንሽዬ ብትረዱኝ ኖሮ እኔ ትክክለኛ የኔን ንጹህነት ለሱ ብታስረዱት ኖሮ ዛሬ ላይ ደግሞ እኔ እንዴት ነው እኔ በጣም ብዙ ስሜት እንዲሰማኝ እየሆነ ያለው። ምክንያቱም አሁን አልፈልግም እያለ ነው የሆነ ነገር እንትን እያለ ነው ግራ ገብቶታል ምናምን ነገር። ግን እናንተ ስጋ ናችሁ፣ ወንድም ናችሁ። ቡዜም እህት ናት። የሆነ ያህል ነገር ስለኔ ንጽህና ብታስረዱትና ለሱ ብትነግሩት ይሄን ያህል ነገሮቹ ኬዚ ይከብዳል ብዬ አላስብም ነበር። እሱ እኔ ላይ ያለው እምነት የሆነ ያህል ይጨምራል ብዬ አስባለሁ። ከቪዲዮም ባሻገር እኛ ከቪዲዮ ከካሜራ ጀርባ እንኳን በዚህ ነገሮች ከኔ ጎን ነበረች፣ በዚህ ጎን ካንተ ጎን ነበረች ብላችሁና ለሱ ብታስረዱት ይሄን ያህል ነገሩ ኬዚ አይከብድም ነበር ልል ፈልጌ ነው እንጂ አብርሃም ለራሱ ውሳኔ መወሰኑ እኔ የምፈልገው ነገር ነው። ዛሬ ላይ ቆሞ እንደዚህ አይነት ውሳኔ ውስጥ መግባቱ እኔ የምፈልገው ነገር ነው። ግን ደግሞ እንዳልኳችሁ ነው እኔ አብርሃም በታመመ ሰዓት ከናንተ ጎን እንደሆንኩኝ አሁን ደና ሆኖ ደግሞ እኔን ሲጠረጥረኝ እናንተም ከኔ ጎን መሆን አለባችሁ። ምክንያቱም እኔ በአብርሃም መታመም እጄ ንጹህ ስለሆነ ማለት ነው። ያ ነው ሐሳቤ። ስለዚህ ዴቭ ከዚህ በላይ ብዙ ነገር ማውራት አልፈልግም። ግን በተቻለ አቅም ስለኔ ንጽህና ስለኔ ውሸት አይደለም በቃ የምታውቀውን እውነታውን ለአብርሃም ንገርልኝ። ቢያንስ በጣም አንተ በታመምክ ሰዓት ከጎኔ ነበረች፣ ከካሜራ ጀርባ ከጎኔ ነበረች፣ ብዙ ለፍታለች ብለህ በስትክክል የተፈጠረውን ያልተፈጠረውን አይደለም ጨማምረህም አይደለም የተፈጠረው ነገር ካስረዳው እኔ ከዚህ በላይ መስዋዕትነት ለአብርሃም ከፍያለሁ ብዬ አልከፈልኩም ማለት አልችልም። ምክንያቱም ብዙ መስዋዕትነት ከፍያለሁና በተቻለ አቅም ለአብርሃም እንድታስረዳልኝ ነው። ዴቭ ሰዓትንም ስለበላውኝ በጣም ይቅርታ። ግን ደግሞ የሀሳብ ያመጣልኝ ከነዚህ ነገሮች አንፃር ነው። ለምን ዝም አላችሁ? ቡዜ ለምን ዝም አለች? ዴቭ ለምን ዝም አለ በሚለው ሀሳብ ነውና በተቻለ አቅም አብርሃምን አሁን ሞር ሰፊ ታይም የምታገኘው እኔ ለማግኘት እንኳን ሰዓት እያገኘ አይደለምና አንተን ሲያገኝክ ቢያንስ ንገረው ስለኔ እየተፈጠረ ያለው። ምክንያቱም እኔ እየተጎዳው ነው ያለሁት ማለት ልክ ነሽ። እኔ እስካሁን ድረስ ዝም ያልኩት በቃ አብርሽ ትንሽ እንዲረጋጋ ነበረ። በቀደም ከኤፍሬም እያልኩኝ ነበረ። አሁን ተረጋግቷል ልጁ እግዚአብሔር ይመስገን። በምንፈልገው በቃ እንደመጀመሪያው አብርሽ እንደመጀመሪያው ተረጋግቶልናል። ስለዚህ አሁን በስነ ስርዓት አግኝቼ በስነ ስርዓት ባወራው ምንም አሁን እኔ የሆነ በጊዜው እንደዚህ ብለው መልሶ ወደ ቀድሞ ይመጣ ወደ ሌላ መልሶ ደግሞ ይታመም ይሆናል ይጨነቅ ይሆናል ብዬ አስቤ ስለነበር ነው ዝም ያልኩት። ካሁን በኋላ ግን እኛ በጣም ፈጣሪ ይመስገን በጣም ደህና ነው። አሁን በጣም ሙሉ ለሙሉ ደህና ነው። ስለዚህ አሁን አብርሽን አግኝቼ እኔ
ሐሳቡን በስነ ስርዓት የተፈጠረውን ነገር ከጅምር ጀምሮ በስነ ስርዓት የተፈጠረውን ነገር እሱ ለማስረዳት ሞክራለሁ። አንቺንም ስላስጨነቅንሽ በጣም ይቅርታ። ንጽህናሽንም በስነ ስርዓት መናገር ባለብኝ መንገድ እሱን አስረዳዋለሁ እና አትከፊ። ስለጠራሽኝም በጣም አመሰግናለሁ። እንደ ባዳ ስላልተውሽንም፣ ምክንያቱም ሐሳብሽ እንደዚህ ብለሽ ለኛም በማካፈልሽ እጅግ እናመሰግናለን። በጣም ነው ማከብርሽ ሄርሜ። አውራልኝ ግን አብርሽ በጣም አመሰግናለሁ። እኔም ሰዓት ነሰለለው ሄርሜ። መልካም ጊዜ። ያው ቤተሰቦች ሁሉም ነገር ለዴቭ አውርቼዋለሁና በቃ ቢያንስ ስለኔ ንጹህ መሆኔን ቢያንስ ያስረዳልኝ። ምክንያቱም አብርሃምን በደንብ እያገኘው ያለው እሱ ነውና ከዛ ነገር አንፃር ነው። ጭንቅላቴ ደግሞ ብዙ ጥያቄዎች ነበሩ። እሱን ጥያቄ ተመልሶኛል ብዬ አስባለሁ። የኔ ውዶች መልካም ቀን።